ስሙ ምንድን ነው? ይሄማ ካሮት ይባላል። ካሮት ወይ ጊዜ አላውቅም። ወይ እናንተ ጊዜ እስቲ ልጄ እንዳወቅሽው አድርጊኝ እንደሆነ ኑሮ ራሱ ተወዷል። ይሄ ምንድን ነው? ዱባ ነው እንዴ? ምንድን ነው? ቲማቲም ሽሮ ምናምን ሲሰራ የሚጨመር ነው ማለት ነው። ሽሮ ነው? ቲማቲም እስቲ እንደሚሆን አድርጊው። ግን ከረሩ በጣም ያላል። ማሻአላ አዲስ ነው። ከየት ነው መጣው? እሺ ሽንኩርት እስቲ ስንት ነው? ሽንኩርቱ 30 ብር ነው። ሽንኩርቱ 30 ብር ነው የሚሆነው። 3 ብር 25 ብር። ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ አላችሁ? አልሐምዱሊላህ ዛሬ ደህና ነኝ አልኩት። ተሳስቼ ነው። እኔ ደህና ነኝ። ዛሬ ቤቴ እንግዳ ሊመጣ ነው። እዚህ ጋር ከልጄ ጋር ቤቱን እያጸዳን ነው። በዚህ መልኩ ለዩቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ እያረጋችሁ ቤተሰብ ሆኑት ማለት ነው። አዲስ የምትመጡት ነባሪዎቹም ላይክ ሼር ማድረጉን እንዳትረሱ። እስከ መጨረሻ ተከታተሉልን። በዚህ መልኩ ቤቱን እያጸዳን ነው። እንግዲህ እንደምታውቁት ከአረባ መጥረሻ የለንም። በዚህ ነው የምንጠቀመው። ምስኪን ነበር። እናንተም ይሄን አይታችሁ ላይክ ሼር ማድረጋችሁን እንዳትረሱት። በደንብ ጥግርጋ አንችልች እንግዳ ሊመጣ እኮ ነው። ቶሎ በይ ማለት ነው። ያ ራህማ ቤቱን በደንብ አስተካኪ። እንግዳ ሊመጣ ነው። በደንብ አስተካክሊ። ሲኖቹን አጥበሻል? ጥብ ያለው እና ዛሬ እንግዳ ስለሚመጣ ቶሎ ብላችሁ ስራ ጨርሱት። በኩር ምናምንም አርጉት። እኔ ገበያ ሊሄድ ነው። ወይም አብረን እንሄዳለን። እቃ ይበዛኛል። ቶሎ ጨርሱና አብረን እንሄዳለን። ማሻአላ ተባረከላ። ልጄ ተባረኪ። ሶንቼና ነው የሚባለው። ስልጠኛ እስቲ አውሩት። ሶንች አላህ ያሳድግልሽ። በረካ ሆኚ። በዚህ መልኩ ቤቱን ፋ አርግተን ገበያ ልንሄድ ነው። እቃችን ልናመጣ አብረን ደግሞ ገበያ ሁኔታውን እናይበታለን። ገበያው እቃ እንዴት እንደሆነ ማለት ነው። በጣም ተወዷል። በተለይ ሽንኩርት፣ ዘይት ማለት ነው። ተከታተሉብኝ። እዚህ ጋር የኢትዮጵያ ብር አለኝ። አሁን እስቲ በዚህ ኑሮ ውድነት ላይ ይሄ 90 ብር ነው። 90 ብር ምን እንደሚገዛልኝ አብረን እናይበት። ነው ተነሽ እቃ ታግዠኛለሽ እና ገበያ አርክተን እንግዳ ሊመጣ ነው። እሺ ያላ አንቺ ቤቱን አስተካኪ። ገበያ የራሱ ዋጋው ወዷል። እስቲ በጠዋቱ ገበያ ነው። ጥሩ ከሆነ እናይበት። ማሻአላ የሚያምሩ እቃዎች አሉ ገብታሉ ዛሬ። እስቲ ብሩ ከበቀልኝ ሁሉንም እገዛለሁ። እስቲ ጠይቂው ልጄ። ሰላም አለይኩም። ስንት ነው ይሄ? 10 ብር። 10 ብር ብቻ? ኧረ ተይ ቀንሺ። 10 ብር አይቀንስም? ተወዷል በጣም። ቀንሺ ዋጋውን ቀንሺ ትንሽ። መርቂ ንቃት የለም በነገራችን ላይ። ስንት ነው? 11 ብር አይቀንስም? 10 ብር። መጨረሻው ስንት ነው? ጠይባ አይቀንስም እንዴ? ልጅ አንቺ ከርክር ዝም ብለሽ ነው እንደምትገዢ? እኔ እንደውን መቆምም አቅቶኛል። እስቲ ቶሎ በይ። እስቲ ቁጭ በይ ማለት ነው። በምን ቁጭ ላል ብለሽ ነው ልጅ? ቶሎ በይ እስቲ። ስንት ነው? 13 ብር ነው። 13 ብር። እስቲ ምንድን ነው እሱ ግን? ስሙ ምንድን ነው? ይሄማ ካሮት ይባላል። ካሮት ወይ ጊዜ አላውቅም። ወይ እናንተ ጊዜ እስቲ ልጄ እንዳወቅሽው አድርጊኝ እንደሆነ ኑሮ ራሱ ተወዷል። ይሄ ምንድን ነው? ዱባ ነው እንዴ? ምንድን ነው? ቲማቲም ሽሮ ምናምን ሲሰራ የሚጨመር ነው ማለት ነው። ሽሮ ነው? ቲማቲም
እስቲ እንደሚሆን አርጊው። ይኸው ኪስ ላይ አድርግልኝ። ቆንጆ ነው ብታዩት። ማሻአላ ግን ከረሩ በጣም ያራል። ማሻአላ አዲስ ነው። ከየት ነው መጣው? ከመሬት ነው መጣው። እሺ ሽንኩርት እስቲ ስንት ነው? ሽንኩርቱ 30 ብር ነው። ሽንኩርቱ 30 ብር ነው የሚሆነው። 3 ብር 25 ብር 25 ብር። አይ እርግጠኛ 25 ብር። እንግዳ ሊመጣብኝ ነበር። ይሄ አይበቃኝም። ይሄ አይበቃኝም። ይሄ ሁለቱን አንድ ላይ አድርግልኝ እስቲ። ይሄ 50 ብር ነው። ነው ወሰጂው በቃ ምን ያደርጋል? ልጄ መርጠሽ ጥሩን ወሰደ። ይሄ ነጋዴዎች እኮ ያጭበረብራሉ። እሙዬ ቆንጆ ነው። እናንተ ምን አጭበረብራለን? እስቲ ይሁን አርጊው ልጄ ይሁን። ተይ ብር አይደል እንዴ? እኔ ብር አለኝ። አይ ልጄ ብር ከየት ነው የምታመጪው አንቺ? ችግር የለም። ከሳውዲ አረቢያ እኮ አዲስ ነው የመጣው። አይ ሳውዲ አረቢያ ልጄ አንቺ ለፍተሽ እኮ ነው የመጣሽው። ተይው ለአንቺ አላንስም እባክሽ። ኧረ ተይው። ልጃችሁ ቆንጆ ናት። ማሻአላ ልጄ እኮ ተባረከች ናት። እዛ ሆነ ራሱ ብዙ ብር ነበረ የምትልከኝ። ሽንኩርቱ 70 ብር፣ ካሮቱ በቃ 70 ብር፣ 80 ብር፣ 90 ብር ነው። 90 ብር አይዋ። እቺ ብቻ 90 ብር። ከቲማቲሙ ልጄ ቀንሺው። ከቲማቲሙ ጋር ቀንሺው። በቃ ሙዬ ለና እናትሽ እኮ ነኝ መቆም አቅቶኛል። ቀንሺው። እሺ በቃ 130 ብር። አይ ጆሮዬም እኮ አይሰማም በደንብ። ማሻአላ ልጃችሁ ጥሩ ናት። ማሻአላ አላህ ይባርካት። ልጅ ጥሩ ናት። የታክሲ ሜል ነው እንዴ? ይሄ ሽፍራ ልጄ ይሄ ነጩ ምንድን ነው የሚባለው? እሱን ገዝተሻለኒ? አልገዛም፣ ረስቼው። ግዢ አይጣፍጥም። ይሄ ከሌለው እንግዲህ ይኸው ግዢ ውስጥ ጠይቂውና። ሁለት ስንት ነው? ለብቻ ሁለቱ አንድ ይበቃል። አንዱን ግዢ። አይጣፍጥም። ይበቃል። አንዳንድ ፍሬ ታደርጊያለሽ። ላላ እኛ እኮ ባዶ ነበር የምንሰራው። እኔ አይጥመኝ። ይሄ ከሌለው አልበላም። አይ ልጄ ተመልሰሽ ልትሄጂብኝ ነው አሁን። እዚህ ጋር አልቀመጥም እባክሽ። አንዱን ወር ኧረ ተይው ልጄ። ላላ በቃ ተመልሰጂው በሀያ የጠዋት ገበያ ስለሆነ በሀያ አትቀንሺውም? እሙዬ 3 ብር ቀነስኩ። አይ እኔ ጉልበቴ ደክሞብኝ ነው እንጂ ድሮ እኮ ይሄ ሁሉ እኔ ነበረ የሚተክለው ጋሮዬ ላይ ነበረኝ አንቺ ሳታድጊ በፊት። አሁን ግን ደክሜያለሁ። ምን አደረጋል? ገበያ ወጣኝ። አይ ኑርልኝ። በአንቺም ነው ይሄን አክል የደረስኩት። አሁን እስቲ የቤት ዕቃ ቦታ ውሰጅልኝና እዛ እንገዛበታለን። እሺ እኔ ጉልበቴ እኮ ደክሟል። የሚሸጠው ሰው የት ነው አለው? ያው እዛ ቆማለች። አልታየሽም? አንቺ ነሽ? አይዮ እስቲ ልጄ ዕቃ ፈልጌ ነበር። ያው ነው መሶብ ነገር። ምን ፈለጋችሁ? የፈለጋችሁ ሁኔታ እንዴት ነው? ምን የሚደረግበት ነው? ይሄ ዳቦ የሚደረግበት ነው። ተቀይሮ ነው? አይዋ ያምራል። ስንት ነው? ይሄ 300 ብር። 300 ብር። ኧረ ተይው ልጄ ቀንሺው። ድሮ እኮ ይሄን እኛ የምንገዛው 10 ብር ነበር። በቃ 290 ብር ነው። ኧረ ተይው ልጄ ብሩን ብዙ አላስቆጥም። ቀንሽልኝ። 285 ብር ለእናንተ ስለሆነ ምንም ጥቅም የለውም። ጊዜ ወዷል ስለተባለ 50 ብር አይሆንም? አይመጣም። እናንተ የድሮውን ዋጋ አታውቂም ዛሬ። እኮ ድሮ 10 ብር ነበር የምንገዛው ነበር። በብር ጨምሬያታለሁ። ዛሬ እኮ ኑሮ ተወዷል። ዛሬ ነው የምትመጡ ገበያ። አሁን ስንት ነው የሚሰጥልሽ? በቃ 280 ብር ነው ለእናንተ ስለሆነ። ሰላም ከላስ ሲጫ ታምራለች። መሰዋ እንግዳ ይመጣል አይደል? ልጄ እስቲ ይሄ ነጋዴዎች እኮ ያጭበረብራሉ። ይሄ ስንት ብር ነው? ስንት ነው? እስቲ 10 ብር ነው እሱ። 100 ብር አይደል እንዴ? ለ10 ብር ነው። አንቺ አላወቅሽም እኮ የውጭ አይደለም የሀገር 100 እኔ ያውቀዋለሁ። የማየ ሲጫት 290 እኔ 100 ብሎ ነው ሰጠልኝ ሰውዬ። አሁን ምን አረግሽ ይለኛል። አሁን ምንድነው አባትሽ ታውቂያለሽ? ይጨቀጭቃል። እኔ አስተማምነዋለሁ አባቴን። ተይው እኔ ሰጠዋለሁ። 200 ይበቃሻል። ልጄ ማርቅሻለሁ። እሺ ይሁንላችሁ። አንቺ አይደለም ስንት ነው የቀረው? አሁን ስንት ነው የቀረው? አሁን 150 ቀርቶሻል።
ብሩ ሄደ እኮ። እስቲ እንደሚሆን አርጊው። ለማሪ ወይስ ይበቃል? እቺም ታምራል። እቺ ለፍሻር ለምናምን ግዢ ማየ እንግዳ ይባል እኔ እሰራለሁ ቤት። ወይ አንቺ ልጅ ብር ልትጨርሺ ነው? ብቻ ቢመጣ ይሻለኝ ነበር። ሌባ ይወስደኛል ብዬ ነው አንቺን ይዤ መጣሁት። ችግር የለውም። ስንት ናት ልጄ? ካማራት ነው ምን አደርጋለሁ? ስንት ናት? እቺ 150 ናት። 150 ናት። 150 ናት። ቀንሺ ልጄ ቀንሺው። ተባረኪ ቀንሺ። 150 ነው። አይሆንም። መጨረሻ 145 ብር ይሁን። እስ 100 ብር እስቲ 100 ብር ሸጪ። እንዳንቺ ምን ሆነሽ ነው? እናትሽ አይደሉ? አይሆንም። ኧረ ተይ ልጄ አይሆንም። አይመጣም እኮ አያዋጣም ካልሽ ምን አደርጋለሁ? እንኪ ይሄ 200 ነው። ይሄ 200 ነው። ላ ስንት ነው? 100 ብር ነው። ወይ ቆይ ልጄ አመጣችልኝ፣ ስጦታ አመጣችልኝ። ብር አለ የውጭ ብር፣ እሱን እሰጥሻለሁ። እሺ ምን ይላል? ዝርዝር አለሽ? ይሄን ልጄ እንዳለችው የዚህ ሀገር 3000 ብር ነው ብላለች። አይመጣም። ልጄ እንደዚህ ነው። 3000 ነው። 3000 ነው። ብላኛለች። አንቺ አታውቁም። እኔ አውቃለሁ። ባንኩ ስጂና ጠይቂ። እኔ የሚባል ቦታ ስለማላውቅ እኮ ነው ይዤ መጣሁት። አይሆንም። ይሄ እኮ የሳውዲ አረቢያ 5 ብር ነው። አታውቁትም? ይሄን ጨመርኩልሽ። خلاص ውሰጂ። ከበዛም ልጄን ይዤ እመጣለሁ። طيب ይሄ የሚገዛ ይሄ ምን የሚደረግበት ነው? አበባ ምን አበባ ከፈለጋችሁ አበባም አለ። የሚያምር ዕቃ እቺ ሳትሻል አትቀርም። እቺ ትሻላለች። ልጄ የቱ ታምራለች? እሱ ታምራለች። ማሻአላ እቺ እኮ አዲስ የመጣ ነው። እናንተ አልጋ ሰርልሻለሁ። በአልጋው በተስራው ታስቀምጫለሽ። አይ ልጅ አንቺማ ማታረግልኝ ነገር ምን አለ? ብቻ ኑሪልኝ እንጂ እንደዚህ አንድ የለም ብቻ ናት። 2 ነው አለ እኮ። ስጭልኝ እስቲ። ስንት ነው አንዱ? 200 ብር። 200 ብር። 200 ብር ስንት ነው የምትለው ልጄ? 200 400 እያለች ነው። 4 ብር 400 ወይኔ ያው ቀንሺው። አይሆንም። 100 ብር እሰጥሻለሁ። ላ አይመጣም። አስቀምጡ። ይሄ 50,000 ነው። ዘርዝሪው። ስንት ነው ይሄ? ይሄው 40,000 ብር ተመልሷል። እስቲ ልጄ ወደዚህ እንትን ላይብኝ አንድ ይሄን ኪስ ላይ ላርግላችሁ። 40,000 ነው አለች። ይሄ ሌባ እንዳውስትብኝ ሻንጣ ላይ ክትት። አሁን ይሄ ምንድን ነው? እንጨት ነው። ለአንቺ ተደለማ አበባ ነው። ስንት ነው? እሱ ውድ ነው። ተይው በቃ። ዝም ብላ ሰጠነኝ። ኧረ ሰጠነኝ ውድ ነው። 500 ለብቻው ይሸጣል እያለች ነው። ተይው ልጄ እንሂድ፣ ቤት እንሂድ። ቤት እንሂድ። ከራስ ልጆቹም እኮ ልብስ አምጡ ብለዋል። እስቲ የእነሱ ልብስ እንሂድበት። ሱቅ እንሂድ እስቲ ብሩ ካለ። እሺ ጉልበቴ ደክሟል። ይሄ ምንድን ነው? ይሄ የአላባ ቆሚ ነው። ቆሚ በዓል የሚለበሰው እንደዚህ ይለበሳል። ማሻአላ ጥሩ ነው። ይሄ ማለት ነው። ይሄ ማለት የአላባ ልጆች ወንዶቹ ይለብሳሉ። ይሄን በጭንቅላታቸው ያደርጋሉ። ቆሜ ይባላል። በሀላብኛ ቆሜ ይባላል። እኔ ሀላብኛ ቋንቋ አላውቅም። እንግዲህ ይሄ እኛ እያስረዳንሽ ነው። በጣም ነው የሚያምረው። ጥሩ ነው። የወንዶች ልብስ ነው። ለልጃቸው ሄዱ። 1200 ነው። 1200 አይቀንስም። ርካሽ እኮ ነው። በእጅ ነው የተሰራው ይሄ ነገር። በእኛ እርሻም ይባላል። ለሱ ለፀሐይ ለምናምን ይሆናል። ምን ታደርጋለሽ?
ይሄ የውስጡ በእጅ ስለተሰራ እንደዚህ ሆኖ ነው የሚመጣው ማለት ነው። የተሰራው ደግሞ ይሄ ሲንደዶ ነው የሚባለው። እኔ በአማርኛ ብዙም ባላውቀው በአረብኛ ዊጣ ይባላል። በሱ ነው የተሰራው። በእጅ ነው የተሰራው። ማሽን ምናምን ያልገባበት እንደዚህ ጥርት ብሎ የተሰራው በእጅ ነው። ልጄ ነው ገም ብለሽ ነው ይሄ አይወጋም። ለፀሐይ ጥሩ ነው። ለፀሐይማ ጥሩ ነው። ያምራል። ጥሩ ነው። እቺ ነው ስታለ ስንት ናት? 1200 ብር ነው። ኧረ ተይ ቀንሺ። ርካሽ ነው። እንደውም እንዴት እንደተሰራ አታዩም? ኧረ ተው ቀንሱ፣ ቀንሺ እህቴ። ልጅ የለሽም? ደንበኛችን ናት። ቀንሺ። በቃ 150 ነው። 1000 ከላስ 1000 ትከፍልልሽ። ከላስ 1000 ብር ከላስ ችግር የለም። ስታለ እንግዲህ ለፀሐይ ምን አደርጋለሁ ብለሽ ነው? ለፀሐይ ብቻ አይደለም ለጌጣጌጥም እኮ ይሆናል። በጣም ነው የሚያምረው። ያለሐላባ እንግዲህ ያልሐባ ባለን ተከታተሉ እንግዲህ ተከታተሉ። ታራ ጥሩ ነው። ከላስ እቺን እስታለ እቺን ጨምሩ። ዳይ በቃኛ። ይሄው ይባረክልሽ እንግዲህ። አሜን። ልብስ በርካሽ ዋጋ በጣም የሚያምረው ማለት ነው። ይሄ ስንት ነው ያለው? ነው ግቡ። በጠዋቱ ገበያ ያለ በጣም ነው የሚያምረው። ፀሐዩ በጠዋት ጀምሯል። ይሄ ስንት ነው? እስቲ በትፊችበት ሲታይ ይታየሻል አልኩት። በጣም ነው የሚያምረው። ውሰጂ አንሺው ጠጋ ብለሽ። ስንት ነው ይሄ? አይዋ እስቲ ሊያይበት ፈትቼ ፈሽተሽ እይበት መጀመሪያ ሲያምር እንደዚህ ማለት ነው። ዋው! ባልና ሚስት አንድ ላይ ጠገም ነው ያለው። ይሄኛውን ፈተሽ ማየት ትችያለሽ። 250 ሪያል ብቻ ቀላል ዋጋ። አይቀንስም። እርግጥ ዋጋ ነው። በጠዋት ገበያ ያለ ቶሎ በይ። ሁለቱም ጠገም ጠበብ። ይሄ የንግስቱ ይሄ የንጉሱ የባሏ ማለት ነው። ሊበሱ ፋበሉ እስቲ ወስደሽ ባልሽን አይቀንስም። አንቺን ስለሆንሽበት 230 ሪያል ብቻ በጠዋት ገበያ ስለሆነ 220 አኺር። አንቺ ስለሆንሽ በጠዋቱ ገበያ 200 ብቻ አምጪ። አለ ሌላ ግን 100 አንዱ 100 ሁለቱም 100 ብር አይሆንም። ከ250 200 ብዬ እንደዚህ ማለት አለ እንዴ? ያለፈት 150 ብር አይሆንም። መጨረሻ ነው። በጠዋቱ ፀሐይ ጀመረ እኮ ቀነስኩልሽ እኮ አንቺ 200 አይሆንም። ጨምሪ አምጪ። አንቺን ስለሆንሽበት ነው። ስንት ነው ይሄ? 10 ብር ይቀራል። 140 ነው። አምጪ። አይሆንም። አያዋጣም። ከሳራ ነው። እኔ ያመጣሁበት ዋጋ ነው የምሸጥልሽ። አንቺን ስለሆንሽበት የተባረከ ልብስ ይሆንልሽ ነው። ግዙት። የባልና የሚስት ልብስ አለ እዚህ ጋር ኖ ማለት ነው። እንደምታዩት ነው። እንደዚህ ይሄ የሚስትዮ እሱ አዲስ የገባ ነው። አሁን ነው ዛሬ ነው የገባው። እንደውም ፋሽኑ ሳያልፉ ውሰዱ፣ ሊበሱ ማለት ነው። ተደሰቱ ለኢድ። ስንት ነው እሱ? 15 ሪያል አይቀነስም። 15 ብር አይሆንሽም? 5 ብር ቀንስኩልሽ እኮ። ለቀልድ ነው እንዴ? ገበያ እኮ ነው ይሄ። 7 ብር ይሆንልሽ? አይሆንም። አክርሽ መጨረሻ ገበያ 11 ሪያል። 8 ብር በቃ አይሆንም። 9 ብር አያዋጣም። ከሳራ ነው በቃ። እኔም ያላመጣሁት 10 ብር ችግር የለም። 10 ብር አይሆንም። 11 አምጪ። 11 አያዋጣም። እኔ የመጣሁት በ10 ብር ነው። 1 ብር ለማግኘት አይሆንም። የሚያምሩት እንደዚህ ዳንቴሎች ለኢድ ቤታችሁን ፋሽን ለማድረግ ከፈለጋችሁ አይሆንም። 11 ብር 1 ብር ጨምሪው። 1 ሪያል ጨምሪ። እንደዚህ የሚያምሩት አሉ በዚህ ከለር ማለት ነው። እሺ የተባረከ ልብስ ይሆንልሽ። ኪስ ሊያስገባልሽ። ይሄን አይፈልጉም። ቤታችሁ ፋት ለማድረግ የሚያምሩ ዳንቴሎች አሉ እኮ። ግዙት እንጂ ግዙት። አዋራው እንዴት ነው የሚመጣው? ስንት ነው ይሄ? ፀሐዩ ራሱ ሲያቃጥል። ስንት ነው ይሄ? 150 ትልቁ ነው የትሪው ማለት ነው። ዳንቴል የትሪ ዳንቴል። ኧረ ቀንሽ። ይሄን ሁሉ ዕቃ ሲገዛሽ አትቀንሽልኝ? አይ አንቺን ስለሆንሽ እኮ ነው። ኧረ በእናትሽ አስተያየት እንጂ ምን ሆነሽ? አስተያየት ይሄስ? እሱ 80 ሪያል
አንቺ ስለሆንሽ ሁሉም ያምራሉ። እቺ ስንት ናት? እሷ 100 ናት። ትልቅ ነው፣ የትልቅ ረከቦት ነው። ያምራሉ፣ ማያምሩት የለም። የእነዚህን እርግጡን ንገሪኝ መጨረሻ። እርግጡን መጨረሻ 120 ነው። ገበያ ነው ይሄ፣ አያዋጣም። ምን ቀንሽ በእናትሽ ቀንሽ። ይሄን ዕቃ ሁሉ ሲገዛሽ ያው ደንበኛ ነች፣ ደንበኛ ታመጫለሽ። በመቶ ውሰጂ ይሁንልሽ። በቃ ኪስ ላይ አድርጊ። የተባረከ ይሁንልሽ። ሌላ የምትፈልጊው የለም? አትፈልጊም? እነዚህ ይሄ እኮ ለትሪ ነው፣ ለረከቦት ጠገም እንዲሆንልሽ። ይሄን ውሰጂ። ቤት ላይ አለኝ። በጣም ነው የሚያምረው። ይሄ አዲስ እኮ ነው። ግዢ፣ ያምራል። ስንት ነው? ስንት ነው? እሱ 100 ነበረ። በዚህ ጥና ውሰጂ አንቺ ስለሆንሽ 70 ብር አሁንሽም አይሆንም። ማለት አይሆንም። ይጎዳኛል። ካላት መጨረሻ 80 አምጪ አንቺን ስለሆንሽ ያምራል። ደንበኛሽ ለዛም እኮ ነው የመሰጠውልሽ። ሌላ አትፈልጊም? ይሄ ኮፍያ ለልጆች አሉ በባንዲራ ከለር። ይሄም አለ ፎጣ፣ ይሄ ጃኬት ምናምን፣ ሽቶ ምናምን አለ። እኔ እኮ ብዙ ብር ተቆጥቼ ነው የሸጠውልሽ። ሱፍራ፣ እንደዚህ ሱፍራዎች አሉ ለኢድ ፋፋ ለማድረግ ቤታችን ግዢ። ይሄ ስንት ነው? ይሄ 20 ሪያል፣ ጠገሙ 30 ብር። ሁለቱም በ10 ብር። አያዋጣም። 15 ብር። ሀቢብቲ አይሆንም። ይጎዳኛል። ሽቶ ምናምን ሱፍራ ሽቶ አለ። ሱፍራው ስንት ነው? በጣም የሚያምሩት ይሄ ስንት ነው? ይሄ ሜትር 20 ሪያል። በሜትሩ ነው የሚሸጠው። እዛ አለ የሚቆረጠው። ሜትር 20 ነው። አንቺ ደንበኛ ስለሆንሽ 15 ሪያል ትሸጥሻለሽ። 10 ብር አይሆንም። 14 ብር ነው። አይሆንም። 15 ብር ሜትር 15 ብር። ሽቶ፣ ክሬም፣ ቅባት፣ ባዝሊን ምናምን አትፈልግም? ኢድ እኮ ነው ፈንትረሽ ለማለት። ስንት ነው? ሳውዲ አረቢያ ብር ነው እኮ። አሁን በሪያል እኮ ነው ነገርኩልሽ። አጠቃላይ ሁሉ 200 300 450 ብር ነው እቃሽ። አሁን ስንት ብር ነው የሚቀረኝ? 400 ይቀርሻል። ያለበት ጠዋቱ ገበያ ነው። ሁሉንም ጨረስኩልሽ እኮ። ችግር የለም። ብዙ ነው ያገዛሽው ወይ ሌላ የሚኖራል? አንድ መርቂ። ሽቶ፣ ቅባት ምናምን አትፈልግም? በጣም ሽታው ራሱ በጣም ደስ የሚል ሽቶ ነው ያለው። ሌባ እንዳይወስደው አይወስድም። ወደዛ አድርጊው። ስንት ነው ይሄ? ይሄ አስሊው ነው 150 ሪያል። በእርግጥ 150 ጠረኑ 24 ሰዓት ይቀመጣል። ይሄኛው በጣም ቆንጆ ነው። 180 እስከ ሳምንት ይደርሳል ከነፍሹ ማለት ነው። እቺ ጀርበሽበት። እቺ መጥብስ እንገሪኝ እስቲ። እቺ 180 መጨረሻ ዋጋ 160። በጣም 140 አይሆንሽም? አይሆንም፣ አያዋጣም። 150 በጣም ውድ ነው። የጣሊያን በእናትሽ ልጄ የጣሊያን ሽቶ ነው ይሄ። 140 አይሆንልሽ። መጨረሻ ዋጋ ደንበኛ ስለሆንሽ 150 ብር ሰጥሻለሁ። ይሄ ስንት ነው? ይሄ ምንድን ነው? ይሄ 20 ሪያል ነው። ይሄ እንደዚህ የሚነፋበት ማለት ነው። ፈርሽ ላይ 10 ብር አይሆንም? አይሆንም። 15 አምጪ ይሁንልሽ። 10 ብር 15 ይሄ ቫዝሊን ስንት ነው? ቫዝሊን 12 ብር ሪያል። 10 ብር ይሆንልሽ። ደንበኛሽ ስታንሽን ስለሆነ። ክሬሙ ስንት ነው? ክሬሙ 5 ብር ይሆንልሽ። አይሆንም፣ አያዋጣም። 7 ብር ይጎደኛል፣ አያዋጣኝም። በቃ ይሆንልሽ። ምንም ማራቅ። ይሄ በጣም ቆንጆ ነው። ሰውነትን 24 ሰዓት ሙሉ ለስለስ እንዳለ ነው የሚኖረው። ግዢ ክሬም ካልሽ ስንት ነው? ይሄ 25 15 ብር አይሆንም? አይሆንም፣ አያዋጣም። በቃ ይሆንልሽ። 20 ብር ይሆንልሽ። ኪስ ላይ አድርግልኝ። ሂሳብ ካሽ ነው ሸበካ ነው። ይሄ ዱቢ ይሆንልሽ። ወረቀት ላይ አድርግልኝ። ላላ ዱቢ ነው ሂሳቡ። ስንት ነው? የሁሉም ነው። 10 ብር ይቀራል። 10 ብር ይቀራል።
የተባረከ ይሁንልሽ፣ የተባረከ ይሁንልሽ። ላንቺ መልካም ቀን ይሁንልሽ። አሜን ኢንሻአላህ። ያለቀበት አይ እቃውን ገዝተን ወደ ቤት እየሄድን ነው። ቤቶች እማማ ተኝተዋል እንዴ? ሰላም አለይኩም እማማ። ምን እያረግሽ ነው እማ? እኛ እኮ እቃ ይዘን መጣን። ስልኩ እኮ አይንሽን ያጠፋል ብለን ነበር እኮ አታብዢው። ትንሽ አይኔ እምቢ አለኝ። ምን እያየሽ ነው? አንቺም ቲክቶክ ጀመርሽ እንዴ? ቲክቶክ ምንድን ነው? እንኳንም አላወቅሽም። አላውቀውም። ዝም ብዬ ጀዋል እቃ ይዘን መጥተናል። ስልኩን አስቀምጭና ታያለሽ። ምንድን ነው ያመጣችው? እቃ ገዝተን ልብስን አምጥተናል ለአንቺና ለአባዬ። ይሄ ምንድን ነው? ይሄ ልብስ ሹራብ ነው። ሹራብ? የብርድ ሹራብ ነው አይደለም። ይሄ ባንቺ ያንቺ ነው። ይሄ የአባዬ ነው። የአባዬ ያንቺውም አለ። አንድ አይነት ነው ያመጣነው። ከማጋ ኮምፕሌት አባትሽ ጋር ኤዋ ከአባታችን ጋር አብራችሁ እንድትለብሱ። ይሄ የሱ ነው። ይሄ ያንቺ ነው። ፋሽን ነው። ያንቺ ነው። ፋሽን ነው። ዘመናዊ ነው። ከአባትሽ ጋር አንድ ላይ ልንለብስ አንድ አይነት ለብሳችሁ ለኢድ ፋት ላላችሁ ዱአ አድርጉልን። ይሄን ለብሳችሁ ይሄም ሸርቢ አምጥተናል። አንቺ በረካው ነው። አላህ ያሳድጋችሁ። እንግዲህ አሜን። በረካው ነው። እድሜና ጤና ይስጣችሁ። እንግዲህ አሜን። ያምራል። ማየ እስቲ ልበሽና አሳይልን። ያምራል። በደንብ ነው። ሸሚዙንም ልበሽ። እንደዚህ ይመሩልኝ። እንግዲህ ማሻአላህ አምሮብሻል። ለኢድ ነው ያመጣችሁ። የሷ ይሄ ነው። በኋላ ለብሰዋለሁ። ልበሰው እንዴ? ልበሽ እንዳደጥቅ አትወጥቅም። ልበሽ እንይዝሻለን። እስቲ ልይበት። ያዣት አንቺ። ያ ረቢ አለምሽ ማልብሳችሁ። እንግዲህ አሜን። ቢስሚላህ አፍ ያለው ልብስ ያርግልሽ። አሜን ያ ረቢ። አባዬም ከስራ ሲመጣ አንድ ላይ አስለብሰን ፎቶ እናነሳቸዋለን። ያዣት እንዳትወጥ። ያምራል። ማሻአላህ። እስቲ ዞር በይ ወደዚህ። እንደዚህ ይመሩልኝ። እንግዲህ ማሻአላህ። አሁን አባዬ ከመጣ አያቅሽም። ቁጭ በል እስቲ። ቁጭ በይ። ቀስ በይ ማየ። አሁን አባዬ ከመጣ አያቅሽም። ሌላ ሰው ሆነሻል። ማሻአላህ። ይመሩልኝ። እንግዲህ በረካ ሆኖ ማችን አመጣነው። ሽቶ አታውቅም? ሽቶ ምንድን ነው? ይሄ የምትቀቢው ነው። ሽታው ደስ ይላል። እንደዚህ ይደረጋል። ይሄ ያንቺ ሽታው። ይሄ የኔ ነው። ወላ አባዬ ፋፋ ብለሽ ጠብቂው። ይሄ ተቀብተሽ አባታችሁ አይፈልገኝም። እንግዲህ ይፈልገሻል። ፋፋ በዩ። አዎ ይሄ አንቺ ነው። ይሄ አባዬ ነው። ካላችሁኝ እንግዲህ ለወንድማችን ቆሜ አምጥተናል። ቆሜ ምንድን ነው? ቆሜ አለባ። ጥሩ ነው። ያምራል። ያ በጣም ነው የሚያምረው። ቆንጆ ነው። ይሄ በእጅ የተሰራ ነው። አዎ አይታይሽም? ትንሽ ይታየኛል። ጥሩ እኮ ነው። ያምራል። በጣም ጠንካራ ነው። በረካሁኑ። አሜን። እዚህ ይቀመጥ። እኔ ከመጣ ሰጠዋለሁ። እንግዲህ ብር ጨረሰ። ምንድን ነው እማማ? ይሄ አበባ ነው ለጌጣጌጥ። አበባ ምንድን ነው ልጅ? ያምራል። ለጌጣጌጥ ነው። አያምርም? ምንድን ነው ይሄ? ቀይ ነው ወለ ምንድን ነው? ለምንድን ነው የሚጠቅመው? ቀይ አበባ ነው። ለቤት ጌጣጌጥ ነው። የማየ ለአንቺ ደስ እንድል ነው ያመጣንልሽ። ለኢድ ነው። ለኢድ በረካው ነው። እንግዲህ ለበረካ አድርጋችሁ ብር ጨረሳችሁት እኮ። እንደዚህ አላህ ያመጣል። እኛ ሰርተን እናመጣሻለን። ብቻ አንቺ ኑሪ። ያ ረቢ እናንተም ኖሩልኝ። እንግዲህ አያምርም? ያምራል። በደንብ ነው የሚያምረው። እናንተ ካላችሁ እንግዲህ ምን ይደረጋል? ድሮ አባዬ አበባ አልሰጠሽም? እንደማየ ኧረ እኔ አበባ የሚባል ነገር አናውቅም እኮ። ዝም ብለን ነው እንትን የምንለው።
ይሄ የዳቦ ነው። የዳቦ መሶብ ፋሽን ለኢድ ያመጣው ነው። ፋሽን የመጣ ነው። ዳቦ ልናደርግበት አድርግልኝ። ጥሩ ነው እንግዲህ ጠንካራ ነው። ጠንካራ ነው። ሰው የዛሬ ኢቃሚን ጠንካራ ለበሽ ነው። አንቺ ኑሪ እንጂ እኛ ሌላ ምን ገዘሻለን? አዲስ እናመጣልሻለን። እሺ በሉ እናንተ ካላችሁ ይሁን። ጥሩ ነው። ጠይብ ሌላው የት አለ? መጋዴ ቤቱ አምጥተናል። ብቻ አብሽራ አንቺ ኑሪ። ሽንኩርት ይሄም ዳቦ ላይ የሚለበስበት ዳንቴል ነው። ዳንቴል አዎ ድሮ አንቺ ትወጀን ነበር። የታለው ዳንቴል? እኔም በልጅነቴ ይሰር ነበርኩ ዳንቴል። አይዋ ያውቃል። ያንቺውን ባይደርስም ይሄም አምጥተናል። ጥሩ ነው እንግዲህ ዳንቴል ያውቃለሁ። ይሄን ባላውቀው ይሄን ያውቃለሁ። እኔ ልጅ ላለው ሰርቼ ነበር። አዎ እሱም ጥሩ ነው። ሁለት ነው አመጣነው። ሁለት ነው። ይሄ ነው ይወደዋለሁ። ይሄ ሲኒ ላይ የሚደረገው ነው። ይሄ የዳቦ ነው። ይሄ የሲኒ ነው። ጥሩ ነው። ይሄን አውቃለሁ። አምጥተናል። ሁሉም ነገር አብሽሪ። ሁሉም ነገር አምጥተናል። ሽንኩርት አምጥተናል። ይሄ ቲማቲም ነው። ቲማቲም አምጥተናል። ሽንኩርት አምጥተናል። ሁሉንም አምጥተናል። አንቺ ብቻ ነው ያ ረብ እናንተም ኖሩልኝ። እንግዲህ በረካ ሁኑ። እንግዳ ይመጣል ስትይ እኮ ነው ያመጣንልሽ። አረፋዳል እንደ ልጅ እንግዳ ይመጣኛል እኮ ልጄም ሌላ ቦታ አለች። አንዷ ልጄ ሌላ ቦታ አለች፣ ትመጣለች ለአረፋ። ለኢድ ደግሞ ሌላ ነገር እናመጣሻለን። አብሽር ብቻ አንቺ ኑሪ። አታበይ። ኢንሻአላህ እንግዲህ ዱአ አረግላችኋለሁ። ስንት ብር ነው ካለስ ይላል። እንኪ እሙዬ ዱአ አርግልን። ምንድን ነው? ለአረፋ ዱአ እንድታርግልን ነው። ኪስሽ ላይ ይቀመጥ። ብር ነው። ኪስሽ ላይ ይቀመጥ። በረካውን አሜን። ሊቁ አሜን። ማለዝ ቁርስ ቀላ ይስጣችሁ። አሜን። ለአንቺም ጥሩ ባል ይስጥሽ። አሜን። አንቺን በረካውን አሜን። ልጅ ይስጣችሁ ለአንቺ። አሜን። ያ ረቢ በዚህ በ10 ቀን በጾም ይሁንባችሁ። ሁላችሁም በረካ ሁኑልኝ። አሜን። አላህ ይጠብቃችሁ። አሜን። የኢማን በኢማን የሚሄድ ርዝቅ ይስጣችሁ። አሜን። ሊቅ በረካ እድግ በይ። ስንት ነው? ይሄ 100 ብር ነው። 100 ይሄ 100 ብር ነው። ይሄ 100 ብር ነው። ልጄ ከመጣ አንዱ ልጄ ዝም ብሎ ይወስድብኛል። አላህ ይጠብቀውና ይወስዳል። ይሄስ 100 ብር ነው። 100 ነው። 100 ነው። ይሄ 100 ነው። ይሄ 100 ነው። ሁሉ ስንት ነው ማለት ነው? 400 ብር። 400 እኔን አይጠይቀኝም፣ ግን ከሻንጣው እንትን ብሎ ይወስዳል። እሱ ወጣት አይደል? ለምን ከእናንተ ይወስዳል? አይሰራም። እና ተደለው እኔም አልጨክንም። እንግዲህ ፊት እንዳሰጡ ልጄ ነው እንዴ ጨክናለሁ ብለሽ ነው? ላይ ማየ እንዲማታርጊው አይጠነክርም እኮ። አላህ ይጠብቀው። አላህ ቀልብ ይስጠው። እንግዲህ እኔ ምን አደርጋለሁ ብለሽ አሜን። ይሄን ይቀራት ቢያቸው ከላስ እሺ ቦታ አርጊው ልጄ